አንዳንዴ የማታስበውን ነገር በአንድ ስልክ ብቻ ልትቀየር ይችላል። በጣም ብዙ ጊዜ ካፌን ሬስቶራንት ስራ አለ እንዴት ነው የምንቆጣጠረው የሚሉ ሰዎች በጣም ብዙ ሰዎች ነበሩ። ግን ይከብዳል። ካፌን ስራ በጣም ብዙ ሆነ ስራውን ማላቀው ምናምንና ይከብዳል። አይ ከካፌና ሬስቶራንት የሚባለው ነገር በቃ አንጀምረው። ማንጀምርበት ምክንያት እኛ ኔክሳ ትራከር ሲጠቀሙ ወረቀት የሚባል ነገር እንዲጠቀም አንፈልግ። እኛ ሲስተም ጋር ገቡ አይደለ? ከዛ በኋላ ወረቀት የሚባል ነገር እንዲያዩ አንፈልግ። የካፌን ሬስቶራንት ደግሞ ትንሽ ስራው ይበዛልና ቢኮዝ ፋክተሮች በጣም ብዙ ናቸው። ዌይተር አለ፣ ካሸር አለ፣ ሼፍ አለ፣ ከዛ እንደገና ባለቤት አለ። ከዛ በጣም ቢዚ ነው ምናምንና ይህ ትንሽ ሊያስቸግረን ይችላል። ስለዚህ ዲማንዱ ቢኖርም ብናቆየው ነው የሚሻለው ብለን ይዘነው ነበር እንጂ በጣም ብዙ ሰው ነበር የሚፈልገው። የሆነ ጊዜ የሆነ አያት የሆነ ደንበኛ ነበርና እየተመለሰን አንድ ሻቢ የሚባል ከአርባ ምንጭ ደወለልኝ። ሆኖ አለ እግዚአብሔር ይመስገን የካፌና ሬስቶራንት ስጋ ቤት አለኝና በጣም አስቸገረኝ እና የአንተን አፓይቸው ነበር ግን እንዴት እንደማደርገው ትንሽ ግራ ገባኝ ምናምን አለ። ከዛ እንደነገርኳችሁ ከሱ በፊት በጣም ብዙ ጥያቄዎች ይመጡ ነበር፣ ግን አይሆንም እያልናቸው ነበር። ሌሎች ሰዎችም አናግሬ ነበር ዲቫይስ ፕሪንተር ያለበት ምናምን፣ ግን እኔ ሳየው ያንተ ነው ደስ የሚለው ምናምን ነገር አለኝ ብቻ። ከዛ ሲነግረኝ እንደዚህ ነው የምሰራውና አሁን ነው የከፈትኩት ስጋ ቤቱን እንደዚህ በጣም ይሰራል፣ ግን ላውቀው አልቻልኩም። ዲቴል የሆነ የተጻፈ በወረቀት የተጻፈ እኮ ማታ ማታ ይመጣልኛል አለ። በቃ ይሄን ያህል ሽያጭ ወጥቷል፣ ይሄን ያህል ግዢ መጥቷል ምናምን ይመጣልኛል፣ ግን በቃ ብሩ የት እንደሚገባ አላውቀው። ይመጣል ይወጣል፣ ይመጣል ይወጣል፣ የት እንደሚገባ አላውቀው ምናምን ሲለኝ ለነገርኳችሁ ከሱ በፊት ሰዎችም ነበሩ፣ ግን እንደዚህ በቃ ከልቡ ጀሰመሙ የሚያወራል ሰው አልነበረም። ከዛ ምን አልኩት፣ ኦኬ እሺ በቃ አሁን ከረንት ላይ ያለው አይሆንም፣ ግን አንድ ወር ከሰጠህን ግን ልንሰራው እንችላለን አልኩት። ፕራይሱ ባለው ነው፣ ዋጋው ባለው አሁን ከረንት ላይ ባለው ነው አልነው። ይሻለ እዛ እንደገና ከሁለት ቀን ከሶስት ቀን በኋላ ተመልሶ ደወለና እንደው ለሙሉ ባይሆን ጀስት እነዚህ መጠጦቹ ምናምን የሚቆጣጠርበት አሁን ከረንት ላይ ያለውን መጠጦቹ ምናምን መቆጣጠር ብችልም አለ። እሺ ብለን ብቻ ቪዲዮ ላክለት ምናምን። እንደውም ከሱ በኋላ በጣም ብዙ ጊዜ ያወራል ምናምን ብቻ ከሻቢ ጋር ማለት የዛኔ ያው እንደነገርኳችሁ ባለፈው ሁሉ ለምነግራችሁ ኔክሳ ትራከር መጀመሪያ የተሰራው ጀስት የሰው ችግር ለመቅረፍ አይደለ ሌትስ ሜክ ኢት ፐርፌክት በሚል ማለት የሬስቶራንቱን ለመስራት እናስበው ነበር፣ ግን ጀስት የኛ ያህል በቅርቡ እንሰራዋለን ብለን አላሰብንም ነበር። አይ ቲንክ ሐሙስ ዕለት ነበር። ቅዳሜ ዕለት ቢሮ ቀየርን። ቢሮ ከቀየርን በኋላ ምን ማድረግ አለብን፣ የሬስቶራንቱ ምን መከታተል አለበት፣ ምን ማለት ታወጣዋለህ፣ ምን ሴናሪዮ አለው፣ ምን ሰው አለ ምናምን ሪሰርች ማድረግ ጀመርን ምናምን። ግን ስናስበው መጀመሪያ እንደምናስበው ያን ያህል ከባድ አይደለም፣ ያን ያህል ቶማች ታይም የሚወስድ አይደለም። ቢኮዝ ኤክስፒሪያንሱም ስላለን እንዴት እንደሚሰራ ቢኮዝ ከሱ በፊት ማኑፋክቸሪንግ ሰርቪስም ስለሰራን ያን ያህል አያስቸግረንም። ብቻ አወጣ ነው። ስናወጣ መጀመሪያም ብለን ያወጣ ነው ኮምፕሌክስ አናርገው። ካፌና ሬስቶራንት ሁሉም ካፌና ሬስቶራንት ልናስገባው ብለን በጣም ኮምፕሌክስ አናርገው። መጀመሪያ ቀለል ያለች ቀልብጭ ያለች ለሁሉም የምትሰራ ግን ቶማች ለእያንዳንዱ ፋክተር ኮንሲደር የሚያደርግ አናርገው። እነሱ የሚቀላቸው ለእነሱም አዲስ ነው አይደል? ለእነሱ የሚቀላቸው ለእናም ማሰራር የሚቀልልን ቀላል በሆነ መንገድ ሌሎቹ እንደጀመርናቸው እናደርገው። ከዛ እያደግን ይሄዳልናል። ፍሎ አወጣ ነው እንዴት እንደሚሰራ ምናምን እኔ በኮረስ ማርሽ ምናምን ብቻ ሰብስበን አወጣ ነው። ወደ ስራ ገባን ማለት ነው። አረ ነው 3 ሳምንት ነው የፈጀብን። 3 ሳምንትም ጀስት ሌሎች ስራዎች ስለነበረብን መሀል ላይ እያስገባን እንጂ ከያን ያህል ከባድ አልነበረም መስራት። ተሰራ ብለን አወጣ ነው አይደለ? ላውንች አለኝ በፈጣሪ ስም የስልክ ማለት ሰው ይህን ያህል እንደተቸገረ አላውቅም ነበር። አይነው በጣም እንደሚያስቸግር አስበው ቀን ሙሉ እያስተናገድኩ ከዛ ማታ ተመለሰ ደግሞ ሂሳብ ስትሰራ ምናምን በጣም እንደሚያስቸግር አውቃለሁ። ግን ይህን ያህል እንደሚያስቸግራቸው ግን አላውቅም ነበር። ግን ሁሉም ደስ ያለኝ ደግሞ የኛ የሌሎቹ አላየውም አምሾ ግን የኛ ልዩ ያደርጋል ብዬ የማስበው ነው። ታውቃላችሁ ለምሳሌ ባሪስታም ሼፍም ምናምንም ካለ ብቻ ከመጀመሪያ እስከ መጨረሻ ነው ከጥሬ ዕቃ ጀምሮ እስከ መጨረሻ እስከ ባንክ አካውንት ትራንስፈር የሚደረግበት አለ አይደለ? እሱ ነው። መጀመሪያ ምግቦቹን ሲጨምሩት ምንድነው የሚያደርጉት? የሚያስፈልጋቸውን ጥሬ ዕቃ ለምሳሌ በርገር ከሆነ ለበርገር ምን ያስፈልገዋል፣ ቺዝ፣ ስጋ ምናምን ምን ያህል የሚያስፈልገው ብለው ያስገባሉ። እሱ ብቻ አይደለም፣ ወርክ ስቴሽን የሚባል አለ። ለምሳሌ አንድ ካፌ
ባሪስታም ሊኖረው ይችላል፣ ሼፍም ሊኖረው ይችላል፣ ብቻ ሌላ ነገር ሊኖረው ይችላል። ያችኛዋ የት ነው የምትሰራው? ለምሳሌ የሆነ ሰው መጥቶ ማኪያቶም በርገርም ውሃም ሲያዝ ሁሉም ከኪችን አይደለም የሚያወጣው አይደለ? ስለዚህ ኪችን ያለ ሰው ብቻ ነው የሚመለከተው። ስለዚህ እንዴት ነው ያደረግነው? ማኪያቶ ባሪስታ ጋር የሚመለከተው ከሆነ ኦርደሩ ዌይተሩ ሁሉም ባንዴ ነው የሚቀበለው። ግን ማኪያቶ ሲቀበል ኦርደሩ ወደ ባሪስታ ነው የሚሄደው፣ ያንን ወደ ሼፍ ነው የሚሄደው፣ ያንን ወደ እንትን ውሃው ላይ ያዘው ሰው ነው የሚሄደው። እነሱ ሲሰጡት አንድ ላይ ይሰጣቸዋል። ከዛ መጨረሻ ላይ ክፍያ ሲቀበል ክፍያ ተቀበልኩ ወደ ንግድ ባንክ ወደ አቢሲኒያ ምናምን ተቀበልኩ ብሎ ይጽፋል ነው። ብቻ በጣም ቀላል ነው ለአጠቃቀምም። ትንሽ ከሌሎቹ ትንሽ ከበድ ይላል። ከኢንቨንተሪም ከምንም ትንሽ በቀላል አንደርስታንድ ማለት ትንሽ ከበድ ይላል። ከበድ ይላል ስላችሁ ግን ጀስ የካፌ አሰራሩ ትንሽ ኮምፕሌክስ ስለሆነ ነው እንጂ ሌላውን አይደለም። ግን ለዌይተሩም ለእንትም ከፍለ ከሰጣቸው በጣም ቀላል ነው። ከሱ በላይ ደግሞ ዌይተሩ መጠቀምባቸው ራሱ በካሸሮና በሼፍ ብቻ እንዲጨርስ ከዛ መጨረሻ ደግሞ ሂሳብ እንደ ድሮ እንደዚህ አራት ቦኖ ምናምን የሚባል ነገር የለም። ራሱ ለንግድ ባንክ ይሄን ያህል ወደ አቢሲኒያ ይሄን ያህል ወደ እንትን ይሄን ያህል አይ ካን ፊል ኢት ፍሮም አሁን ጀምሬ ጀስት ፊል እያደረኩ ነው ምን ያህል እረፍት እንደሚሰማቸው። አሁን የጀመረው አለ በጣም ማረን ነው 3-4 ምናምን ካፌዎች አሉ። አልሄድናቸውም ግን ታብሌት ምናምን ገዝተው እየጠበቁን ያሉ ወረፋ ይዞ በጣም ብዙ ሰው ነው የደወለውና ኤኒዌይስ ግን ይሁን እንዴት እንደተሰራ አሰራሩ ዲቴይሉ ስታዩ ደግሞ በጣም ትገረማላችሁ። አሁን ለሰው መጀመሪያ ሲያየው ሊያስቸግረው ይችላል። ግን አንድ ሴት አፕ ካረገው ግን ማለት ነው አንድ ሴት አፕ ካረገው ግን ለዛ ነው ጀስ ሰዎቹ በጣም ኢንተረስት የነበራቸው ሰዎች በጣም እየደወሉ የነበሩት ለዛ ነውና ያ ካፌ ኤንድ ሬስቶራንት ላላችሁ ሰዎች በጣም ይቅርታ እስካሁን ስለቆየን ይሄን ያህል እንደምትፈልጉት አናውቅም ነበር። አሁን ነው የገባንና ሞር እናንተ ላይ በደንብ እንሰራለን። የራሱ ዲፓርትመንት እናደርግበታለን። ሌሎቹ የራሳቸው ዲፓርትመንት እንዳላቸው ሁሉ የኛም ሜኖች ችግር ምናምን ካጋጠማችሁ በዚህ ስልክ መደወል ትችላላችሁ። ቱቶሪያል ዲቴል የሆነ ቱቶሪያል እንሰራላችኋለን እናንተ ለዌይተሮቹ ለካሸሮቹ። ከዚህ በኋላ እናንተም ያሳስባችሁ 4-5 ብራንች መስራት እንጂ ማለት እንደዚህ ሂሳብ ምናምን ወፍ ያ ቴንክ ዩ